ብዙ ጊዜ ነጋዴዎች 500 ብር የሚሸጥን ዕቃ 499 ብር ለምን ይላሉ? ሊያታልሉን እየሞከሩ ነው? ሊሸውዱን እየሞከሩ ነው? ምንድን ነው? ይሄ የፕራይሲንግ አንዱ ስትራቴጂ ነው። ሳይኮሎጂካል ፕራይሲንግ ይባላል። ሰላም ጤና ያስጥልን፣ እንደምናላችሁ። ፍጹም ጥሩነህ ተሾመ ነኝ። ዛሬ ስለ ፕራይሲንግ ስትራቴጂ በደንብ አድርገን እናወራለን። በበፊት ቪዲዮዎቻችን ስለ ፕሮዳክት አወራን፣ ስለ ማርኬቲንግ አስ ሆል አወራን፣ ስለ 4Ps አወራን። ስለ ፕራይሲንግ ስትራቴጂ ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ። የፕራይሲንግ ስትራቴጂዎችን አብረን እንማማራለን። ዛሬ ወደ መጀመሪያውና ክሪቲካል ወደ ሆነው ፕራይሲንግ ስትራቴጂ ስንመጣ ሳይኮሎጂካል ፕራይሲንግ ይባላል። ለምን ነጋዴዎች 500 ብር ማለት ሲችሉ 499 ብር ይላሉ? ይሄ ሳይኮሎጂካል ፕራይሲንግ ይባላል። ብዙ ጊዜ ሰዎች ስንባል ቀድሞ አይምሯችን የሚደርሰው መጀመሪያ የተናገረው ቃል ወይም የመጀመሪያ የተናገርነው ቁጥር ነው ማለት ነው። 499 ብር ስንል ከ500 ብር ያላቸው ዲፍረንስ የ1 ብር ዲፍረንስ ነው። ደግሞ ቀድሞ አይምሯችን የሚደርሰው ምንድን ነው? 400 የምትለዋ ቃል ነች ማለት ነው። ሁለት ሱቆች አጠገብ ላጠገብ አሉን በል። አንደኛው 499 ብር እያለ ይሸጣል፣ አንደኛው 500 ብር እያለ ይሸጣል። ብዙ ከስተመሮች የሚሄዱት የትኛው ጋ ነው? 499 ብር የሚለው ጋ ነው። ምክንያቱም 400 የምትለዋ አይምራቸውን ስለገዛቻቸው መጀመሪያ ማለት ነው። ይሄ ሳይኮሎጂካል ፕራይሲንግ ይባላል ማለት ነው። ወደ ሁለተኛው ፕራይሲንግ ስትራቴጂ ስንሄድ ኮመን የሆነ ነው፣ ብዙ ድርጅቶች የሚጠቀሙት ነው። ኮስት ፕላስ ፕራይሲንግ ይባላል። ይሄ ማለት ነው እቃውን ለማምረት ያወጣ ነው ኮስት ፕላስ የተወሰነ አማውንት ኦፍ ፕሮፊት አድርገን የምናወጣው ማለት ነው። ለምሳሌ ለአንድ ዕቃ 100 ብር አወጣን እንበል። ፕሮፊታችንን ስናሰላ ብዙ ጊዜ የሚሰላው 60% ነው። የ160% 60 ብር ነው ማለት ነው። ስለዚህ እቃውን 160 ብር እንሸጠዋለን እንደማለት ነው። ኮስት ፕላስ ፕራይሲንግ ማለት ይሄ ነው። ወደ ሶስተኛው ስትራቴጂ ስንመጣ ቫሊዩ ቤዝድ ፕራይሲንግ ይባላል። ቫሊዩ ቤዝድ ፕራይሲንግ ማለት ደግሞ ምን ማለት ነው? ከስተመሮቻችን ለእቃው በሚሰጡት ቫሊዩ ልክ ነው የሚከፍሉት ማለት ነው። በኮስት አይደለም። ኦር ደግሞ እንደ ሳይኮሎጂካል ፕራይሲንግ 1 ብር እየቀነስን አይደለም። ይሄ ሌክዠሪ የሆኑ ፕሮዳክቶች ላይ የሚሰራ ፕራይሲንግ ስትራቴጂ ነው ማለት ነው። ሰዎች ለዛ ፕሮዳክት ወይም ሰርቪስ የሚሰጡት ቫሊዩ ምን ድረስ ነው? ይሄ ቫሊዩ ቤዝድ ፕራይሲንግን ሴት የሚያደርግልን ስቴትመንት ነው ማለት ነው። አራተኛው ፕራይሲንግ በንድል ፕራይሲንግ ይባላል። በንድል ፕራይሲንግ ምን ማለት ነው? የተለያዩ ፕሮዳክቶችን በአንድ ዋጋ መሸጥ ማለት ነው። ለምሳሌ ብዙ ጊዜ ካያችሁ የወንዶች ቀበቶ፣ ዋሌት አንድ ላይ ተደርገው አንድ ላይ ይሸጣሉ። ይሄ በንድል ፕራይሲንግ ይባላል። የተለያዩ አይተሞች በአንድ ፕራይስ ሲሸጡ ማለት ነው። በንድል ሆነው ግን በአንድ ፕራይስ ይሸጣሉ። ይሄ በንድል ፕራይሲንግ ይባላል ማለት ነው። ወደ አምስተኛው ፕራይሲንግ ስትራቴጂ ስንመጣ ፔኔትሬሽን ፕራይሲንግ ይባላል። ፔኔትሬሽን ፕራይሲንግ ምን ማለት ነው? ብዙ ጊዜ አዲስ ምርቶች ወደ ገበያ ለመግባት ወይም ገበያውን ፔኔትሬት አድርገው ለመግባት ዋጋቸውን በጣም ቀንሰው ይገባሉ። ያ ምን ማለት ነው? ፔኔትሬሽን ፕራይሲንግ ይባላል ማለት ነው። ለምሳሌ እንደ ምሳሌ ብንወስድ ሶሲ ሶያ ወይም ቴስቲ ሶያ ገና ሲመጣ በጣም ዝቅ ያለ ዋጋ ነበረው ማርኬት ውስጥ ለመግባት ማለት ነው። አሁን ግን በጊዜ ሂደት ዋጋቸውን እየጨመሩ መጥተዋል ማለት ነው። ገባችሁ? ወይም ደግሞ አራዳ ቢራ መሰል አራዳ ቢራ መጀመሪያ ሲመጣ ዋጋውን ቅንስ አድርገው ነበር ያመጡት፣ ሰዎች ቴስት እንዲያደርጉት፣ እንዲቀምሱት፣ ኢንጆይ እንዲያደርጉት ማለት ነው። በጊዜ ሂደት ግን ዋጋቸውን እየጨመሩ መጥተዋል ማለት ነው። ይሄ ፔኔትሬሽን ፕራይሲንግ የምንለው ስትራቴጂ ለምን ይጠቅማል? ገበያውን ሰንጥቀን ለመግባት ወይም ገበያውን ፔኔትሬት ለማድረግ ነው ማለት ነው። ስለዚህ የዛሬው ቪዲዮአችን ይህን ይመስላል። ፕራይሲንግ ስትራቴጂ ላይ ጥያቄ ካላችሁ ከስር ኮመንት ላይ መጻፍ ትችላላችሁ። ይሄ ኢትዮ ማርኬቲንግ ሀብ ነው። ስለ ቢዝነስ፣ ስለ ማርኬቲንግ በደንብ አድርገን የምንወያይበት ቻናል ነው። ከተመቻችሁ ሰብስክራይብ አድርጉት፣ ቪዲዮ ላይክ አድርጉት፣ ለጓደኞቻችሁ ይጠቅማችኋል ብላችሁ ካሰባችሁ ሼር አድርጉት። አመሰግናለሁ። ወዳችኋለሁ። ባይ